ከፍተኛ የደም ግፊት ከጊዜ በኋላ ልብ፣ ኩላሊትና የደም ስሮች ላይ ጉዳት በማድረስ የልብ ድካምና የስትሮክ በሽታ ሊያመጣ ይችላል። ለዚህም ነው ከፍተኛ የደም ግፊት ዝምተኛ ገዳይ ተብሎ የሚጠራው። የደም ግፊትን ለመቆጣጠር መድኃኒት መውሰድ ብቻውን በቂ አይደለም። አመጋገብን ማስተካከል ትልቅ ለውጥን ይፈጥራል። ሰላም ጤና ይስጥልኝ፣ ዶክተር ሳላምላክ ነኝ። በዛሬው ቪዲዮ በተፈጥሮ የደም ግፊትን ለመቀነስ የሚረዱ 5 ምግቦችን እናያለን። ቪዲዮው ለብዙዎቹ እንዲደርስ ላይክ እና ሰብስክራይብ ማድረግ አይረሳ። አንደኛ ሙዝ። አንድ መካከለኛ መጠን ያለው ሙዝ 10% የሚሆነውን በቀን የሚያስፈልገን የፖታሲየም መጠን ይይዛል። ፖታሲየም የሶዲየም ተጽዕኖን ለመቀነስ ይረዳል። እንዲሁም በደም ስሮች ግድግዳ ላይ ያለውን ውጥረት ይቀንሳል። ይህም በተፈጥሮ የደም ግፊትን ዝቅ ያደርገዋል። ሁለተኛ አትክልቶች። ቅጠል ያላቸው አትክልቶች ልክ እንደ ሰላጣ፣ ጥቅል ጎመን፣ ስፒናች እና ቆስጣ የመሳሰሉ አትክልቶች የደም ግፊትን ለመቆጣጠር ተመራጭ ምግቦች ናቸው። እነዚህ አትክልቶች በፖታሲየም የበለጸጉ ናቸው። ፖታሲየም የተባለው ንጥረ ነገር ከኩላሊታችን ትርፍ ሶዲየም እንዲወገድ ይረዳል። ከፍተኛ የሶዲየም መጠን ለከፍተኛ ደም ግፊት ዋና መንስኤዎች አንዱ በመሆኑ ይህ ሚዛን እጅግ አስፈላጊ ነው። እነዚህ አትክልቶች ከፖታሲየም በተጨማሪ ናይትሬት አላቸው። ይህም የደም ዝውውር ስርዓትን ያሻሽላል። ሶስተኛ አቮካዶ። አቮካዶ ከፍተኛ የደም ግፊትን በተፈጥሮ ለመቀነስ ይረዳል። ምክንያቱም በፖታሲየም የበለጸገ በመሆኑ በሰውነት ውስጥ የሚገኝን ትርፍ ሶዲየም ለማስወገድና በደም ስሮች ላይ የሚመጣውን ግፊት ለመቀነስ ይረዳል። አቮካዶ የያዘው ሞኖአንሳቹሬትድ ፋት የተባለው ጤናማ የስብ አይነት ኢንፍላሜሽን ወይም ብግነትን በመቀነስ ኮሌስትሮል በመቀነስና የደም ስሮቻችን ጤንነት በማሻሻል ከፍተኛ የደም ግፊትን ይቀንሳል። አቮካዶ ያለው የፋይበርና አንቲኦክሲዳንት መጠን ብግነትን በመቀነስና የደም ስሮችን ከጉዳት በመከላከል አጠቃላይ የልብ ጤናን የሚደግፍና የደም ግፊትን ለመቆጣጠር የሚያስችል ጠቃሚ ምግብ ነው። ነገር ግን የኩላሊት ችግር ያለባቸው ሰዎች አቮካዶን ሲመገቡ ጥንቃቄ ማድረግ አለባቸው። ምክንያቱ ደግሞ አቮካዶ ያለው ከፍተኛ የፖታሲየም መጠን የኩላሊት ህመሙን ሊያባብስ ስለሚችል ነው። አራተኛ አሳ። እንደ ሳልመንና ቱና የመሳሰሉ ቅባት ያላቸው አሳ አይነቶች በኦሜጋ 3 ፋቲ አሲድ የበለጸጉ በመሆናቸው የደም ስሮቻችን እንዲሰፉ በመርዳት ደም በቀላሉ እንዲዘዋወር በማድረግ በደም ስሮች ግድግዳ ላይ የሚኖረውን ግፊት ይቀንሳል። አሳ መመገብ ትራይግላይሰራይድ የሚባለውን በደም ስሮቻችን ላይ ጉዳት የሚያደርሰውን የስብ አይነት እንዲቀንስ ያደርጋል። ይህም የደም ስሮቻችን ጤነኛ እንዲሆኑ በማድረግ የደም ግፊትን በተሻለ ሁኔታ ለመቆጣጠር ያስችላል። በተጨማሪም አሳ የያዛቸው ንጥረ ነገሮች የተረጋጋ የልብ ትርታ እንዲኖር ስለሚረዳ በልብና ደም ዝውውር ስርዓት ላይ የሚፈጠረውን ውጥረት ይቀንሳል። አምስተኛ ቀይ ስር። ቀይ ስር በናይትሬት የበለጸገ ነው። ይህም በሰውነታችን ወደ ናይትሪክ ኦክሳይድ ይለወጣል። ይህም የደም ስሮቻችን እንዲሰፉና ደም በቀላሉ እንዲዘዋወር ያደርጋል። በልብ ላይ የሚፈጠረውን ግፊት በመቀነስ ልባችን በተሻለ ሁኔታ እንዲሰራና የደም ግፊት እንዲቀንስ ያደርጋል። ከዚህ በተጨማሪ ቀይ ስር የያዛቸው ጸረ ብግነት ወይም አንቲ ኢንፍላማቶሪና አንቲኦክሲዳንት ባህሪ ያላቸው ንጥረ ነገሮችን ይይዛል። እነዚህ ንጥረ ነገሮች የደም ስሮችን ከኦክሲዴቲቭ ውጥረትና ብግነት ይከላከላሉ። ይህም የደም ግፊትን በተሻለ ሁኔታ ለመቆጣጠር ያስችላል። እነዚህ ምግቦች በተፈጥሮ የደም ግፊትን በመቀነስ ረገድ ከፍተኛ ሚና ቢኖራቸውም የደም ግፊትን ለመቆጣጠር ብቻቸውን በቂ አለመሆናቸውን ማስታወስ ያስፈልጋል። እነዚህ ምግቦች በተሻለ ሁኔታ የሚሰሩት መደበኛ የአካል እንቅስቃሴን፣ በቂ እንቅልፍንና ጤናማ የዕለት ተዕለት ልማዶችን የሚያካትት የአኗኗር ስርዓት አካል ሲሆኑ ነው። በተጨማሪም ተገቢውን የሕክምና ክትትል ማድረግና መድኃኒትን በአግባቡ መውሰድ ይመከራል። ቪዲዮው ይጠቅማል ብላችሁ ካሰባችሁ ላይክ እና ሰብስክራይብ ማድረግ አይረሳ። መልካም ጊዜ።